አሁን ደግሞ ወደ ልጅቷ ተገለበጣችሁ። ትላንትና እናትየዋን እየዘቀዘቃችሁ የማታወርዱባት የስድብና የማታወርዱባት የዱላ ማዕት የለም ነበር። በገዛ ልጇ 20 ዓመት ባሳደገቻት ልጇ ማን ነው የሚያገባው? ስለኔ ልጅ 10 ምናምን ዓመት ለፍቼ ያሳደግኳት ልጅ አይኖ ምን እንዳጣሁባት አውቃለሁ። የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበረ። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለች። ብንጨቃጨቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆን ነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታውን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከትህትናዋ ጋራ የድምፅ ምልክት ላከችልኝ። ይህን እየጠበቅኩኝ ዛሬ ማረፏን ሰማሁ። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቦቿና ወዳጆቿ መጽናናትን እመኛለሁ ሲል ጋዜጠኛ ጌታውን አሰፋ ይህንን መልእክት አስተላልፏል። እሱን መተው ነበረባት። ነገርኳት። በቃ እነሱ ተዋደዋል፣ ምንም ማድረግ አይቻልም። ሞከርን፣ የቻልነውን አለን፣ ሊሆን አልቻለም። ሰድቧታል እና ስትሰድበው ቂቤ ሊቀባት ነው እንዴ? የማንም እናት ትሁን መታ ከሰደበች የወንድ ትንሽ የለውም። ተናግረነዋል። እስኪ በቃው እስከ አፍንጫው አሞራውን ተናግረነዋል። ሲሰደብ ግን ዝም የሚል የለም። ዝም የሚል የለም። እግዚአብሔር ምስክር፣ ዝም የሚል የለም። ሲሰደብ ዝም የሚል ሰው ማንም የለም። ማን ዝም ትላለ? የትኛው ዝም ነው የምትሉት? የትኛው? ስለዚህ ያንን ነው የምለው። በዚህ ላይ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ እንደው የተለየ ሀሳብ አለኝ እንደዚህ ሀሳብ አለኝ የምትሉ ካላችሁ እማቃችሁ ሰዎች ግቡ። ማላቅ ባናት ተተከለ። እኔ ሁሌ ነው የምለው ማላቀው አላስገባው። ለምን እንደማረገው ልንገራችሁ። ማላቀው አላስገባው። በግልጽ ልናገር። ብዙ ሰው ያቀኛል ኢትዮጵያ። ማላቀው አላስገባው። መከባበር የለም። በማታቀው ሰው ጋር የፈለገውን ብሎ ሊሄድ ይችላል። ሪከርደሮች አሉ። ይሄው ተሰደበ ሳይፈራው ምናምን ተብሎ በስልክ ብዙ ነገር ይባልብሃል። ምን ይባልብሃል? አይጠቅምም። ማታቀው ሰው አታስገባ። ለምትታወቁ ሰዎች ነው የምላችሁ። ስለዚህ ይህንን መሳደብ አልነበረበትም። እና ሰደበችው፣ ሰደባት፣ አለቀ። ባይሰዳደቡ ደስ ይለናል። ባይሰዳደቡ ደስ ይለኛል። የሰደበውን ቂቤ ሊቀባ ግን ማንም እንትን አይልም። ይህንን ነው የምለው። ሄሎ ሉዬ፣ ዮኒዬ እንዴት ነሽ እናት? አለን ሰላም ነው ዮኒዬ? ሁሉ ሰላም። ምን ሰላም አለ እናቱ። አጀንዳ ትቶ ያለን ሰዎች ነን። በጣም እኔም ዛሬ ጠዋት ሰሰማ ዮኒ በእውነት በቃ ላይ ምን ልበልህ፣ በጣም በቃ ስራ መስራት ሁሉ አልቻልኩም። እሺ በቃ ስራ መስራት በጭራሽ እንዳልቻልኩ ነው የምነግርህ። ራሴን አሞኝ እንደውም ቅድም ፌቨን ጀርመን ያለችው ጋር ገብቼ እውነት መቆጣጠር ስላልቻልኩኝ በቃ አስለቀሰችኝ። በጣም አሳዘነችኝ። በጣም ገና ያንግ ናት ምናምን ልጇ እንግዲህ እንደሰማሁት እኔ አላየሁኝም። ለጥፋ ነበር ልጄ ናፈቀችኝ የሚል ነገር ብለው ሲያወሩ ሰማ። ደግሞ ወስታ ነበር። እኔ እንደ አንድ እናት
እኛም ማናችንም በልጅነታችን ብዙ ሚስቴኮችን ሰርተናል። ይሁን በጣም እኔ